ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ጥር 28 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። የፕሪቶሪያ የሰላም ስምምነት አፈጻጸምን የሚከታተለው የአፍሪካ ህብረት የባለሙያዎች ቡድን ከረፍት በኋላ ወደ ትግራይ መመለሱን ማስታወቁን የህዝብ ተወካዮች ምክር ቤት ዲያቆን ዳንኤል ክብረትን የኤቢሲ ቦርድ ሰብሳቢ አድርጎ መሾሙን ከአውሮፕላን ነዳጅ በስተቀር የሌሎች የነዳጅ ምርቶች የችርቻሮ መሸጫ ዋጋ በነበረበት እንደሚቀጥል የንግድና ቀጠናዊ ትስስር ሚኒስቴር ማስታወቁን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍስሐ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። የፕሪቶሪያ የሰላም ስምምነት አፈጻጸምን የሚከታተለው የአፍሪካ ህብረት የባለሙያዎች ቡድን ከረፍት በኋላ ወደ ትግራይ መመለሱን አስታወቀ። በፌዴራል መንግስትና በምርጫ ቦርድ ህጋዊ ሰውነቱ በተሰረዘው የህወሓት ቡድን መካከል የተፈረመውን የፕሪቶሪያውን የሰላም ስምምነት አተገባበር የሚከታተለው የባለሙያዎች ቡድን ከረፍት በኋላ ዳግም ለስራ መሰማራቱን የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ቢሮ ገልጸዋል። ቢሮ የባለሙያዎች ቡድን የስምምነቱን አፈጻጸም የመከታተል ወሳኝ ተግባራቸውን እንደገና ጀምረዋል ብሏል። ባለሙያዎቹ ቁጥጥር ከሚያደርጉባቸው ሂደቶች መካከል በውጊያ ሲሳተፉ የነበሩ ታጣቂ ኃይሎች ትጥቅ መፍታት፣ እንዲበተኑ ማድረግና ከህብረተሰቡ ጋር መልሶ ማዋሃድን የሚመለከተው አንዱ ነው። ከቀያቸው የተፈናቀሉ ሰዎች መልሶ ማስፈር፣ የኢኮኖሚያዊና ማህበራዊ አገልግሎቶች ዳግም መጀመር፣ የሰብአዊ እርዳታ አቅርቦትን ማመቻቸትና የሰላማዊ ሰዎችን ደህንነት ማስጠበቅን የተመለከቱ ጉዳዮችም ባለሙያዎቹ የመከታተል ኃላፊነት ተጥሎባቸዋል። እነዚህን ጉዳዮችን ለመከታተል በትግራይ ክልል ተሰማርቶ የቆየው የአፍሪካውያን የባለሙያዎች ቡድን የአስተዳደር ረፍት ወስዶ እንደነበር የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ቢሮ ዛሬ ባሰራጨው መረጃ አመልክቷል። 5 የቡድኑ አባላት መቀሌ አሉላ አባ ነጋ አየር ማረፊያ መድረሳቸውን የሚያሳዩ ፎቶችንም ቢሮ በኤክስ ገጹ አጋርቷል። የአፍሪካ ህብረት የፕሪቶሪያውን የግጭት ማቆም ስምምነት አፈጻጸም የመከታተልና የማረጋገጥ ኃላፊነት የተሰጠውን ተልዕኮ ይፋ ያደረገው በታህሳስ 2015 ዓ.ም ነበር። በዚሁ ተልዕኮ ስር የተካተቱ ከኢትዮጵያ፣ ኬንያ፣ ናይጄሪያና ደቡብ አፍሪካ የተውጣጡ 21 ወታደራዊና የሲቪል ባለሙያዎች ኃላፊነታቸውን ሲወጡ ቆይተዋል። የህዝብ ተወካዮች ምክር ቤት ዲያቆን ዳንኤል ክብረትን የኤቢሲ ቦርድ ሰብሳቢ አድርጎ ሾመ። 6ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት ዛሬ ጥር 28 ቀን 2018 ባካሄደው 10ኛ መደበኛ ስብሰባው የተለያዩ ሹመቶችን አጽድቋል። ምክር ቤቱ የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስትር የሆኑትን ሙዓዘ ጥበባት ዲያቆን ዳንኤል ክብረትን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤቢሲ የስራ አመራር ቦርድ ሰብሳቢነት ሹመቱን አጽድቋል። ምክር ቤቱ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን የቦርድ አባልነት የቀረቡ 9 እጩዎችን ሹመት አጽድቋል። በዚህም መሰረት የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር የሆኑት ዶክተር ወርቁ ጋቸና፣ የጤና ሚኒስትር ዶክተር መቅደስ ዳባ፣ የቱሪዝም ሚኒስትር ዴኤታ ዶክተር እንደገና አበበ፣ የሰላም ሚኒስትር ዴኤታ አቶ ቸሩጌታ ገነነ፣ የቀድሞ የኢትዮጵያ ብሮድካስት ባለስልጣን ዋና ዳይሬክተር የነበሩት ዶክተር ጌታቸው ድንቁ በቦርድ አባልነት ተሹመዋል። እንዲሁም የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር አቶ ጃፋር በድሩ፣ የአብን ፓርቲ አመራር አቶ ዩሱፍ ኢብራሂምና ዶክተር አብዱልዋሳ አብዱላሂ በቀድሞ የቦርድ አባልነታቸው እንዲቀጥሉ ተደርጓል። ምክር ቤቱ ከዚህም ባሻገር አቶ ሉል ካሳይ ወልዱና አቶ ምትኩ ማዳ ድል ነስታው የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዚዳንት አድርጎ ሹሟል። ምክር ቤቱ የፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኞችን ሹመት አጽድቋል። ከአውሮፕላን ነዳጅ በስተቀር የሌሎች የነዳጅ ምርቶች የችርቻሮ መሸጫ ዋጋ በነበረበት እንደሚቀጥል የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ከአውሮፕላን ነዳጅ በስተቀር ሌሎች ሁሉም የነዳጅ ምርቶች የችርቻሮ መሸጫ ዋጋ በጥር ወር በነበረበት የሚቀጥል መሆኑን የንግድና ቀጠናዊ ትስስር ሚኒስቴር በማህበራዊ የትስስር ገጹ ባወጣው ደብዳቤ አስታውቋል። የሚኒስትሮች ምክር ቤት ታህሳስ 20 ቀን 2014 ዓ.ም ባደረገው 3ኛ መደበኛ ስብሰባ ባስተላለፈው የነዳጅ ውጤቶች የዋጋ ግንባታ የአፈጻጸም ውሳኔ መሰረት የችርቻሮ መሸጫ ዋጋ በየጊዜው እየተከለሰ ስራ ላይ እንዲውል ሲደረግ መቆየቱ ይታወሳል። በዚሁ መሰረትም የዓለም የነዳጅ ዋጋ መነሻ በማድረግም ከጥር 27 ቀን 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ ከአውሮፕላን ነዳጅ በስተቀር ሌሎች ሁሉም የነዳጅ ምርቶች የችርቻሮ መሸጫ ዋጋ በጥር ወር በነበረበት የሚቀጥል መሆኑን የንግድና ቀጠናዊ ትስስር ሚኒስቴር
ባወጣው ደብዳቤ አስታውቋል። በመሆኑም የቤንዚን፣ የነጭ ናፍጣ፣ የኬሮሲን፣ የቀላል ጥቁር ናፍጣና የከባድ ጥቁር ናፍጣ በጥር ወር ሲሸጥ በነበረ ዋጋ እንደሚቀጥል ተገልጿል። ይሁንና የአውሮፕላን ነዳጅ የችርቻሮ መሸጫ ዋጋ ግን በተደረገበት ማሻሻያ መሰረት በአዲስ አበባ ከተማ 136 ብር ከ80 ሳንቲም በሊትር እንዲሆን በመንግስት መወሰኑንም ሚኒስቴሩ ገልጿል። ግብጽ በሱዳን የእርስ በርስ ጦርነት ውስጥ በድሮን ጥቃት በቀጥታ እየተሳተፈች መሆኑን አንድ ምርመራ አጋለጠ። የሱዳን የእርስ በርስ ጦርነት በይፋ የተጀመረው በ2015 ዓ.ም በካርቱም ከተማ በሱዳን ጦርና በፈጥኖ ደራሽ ድጋፍ ሰጪ ኃይሎች መካከል በተቀሰቀሰ ግጭት ሲሆን በጦርነቱ የተለያዩ ሀገራት በእጅ አዙር የተሳተፉበት እንደሆነም ይገለጻል። በተለይ የሰሜን ምስራቅ አፍሪካዊቱ ሀገር ግብጽ በቀጠናው የውክልና ጦርነት በማድረግም ስሟ የሚጠቀስ ሀገር መሆኗ የተገለጸ ሲሆን በሱዳን የእርስ በርስ ጦርነት ተሳትፋለችም ተብሏል። የኒውዮርክ ታይምስ የምርመራ ዘገባ ይፋ እንዳደረገው ግብጽ በምዕራባዊ በረሃ በሚስጥር በገነባችው ወታደራዊ የአውሮፕላን ማረፊያ አማካኝነትም በሱዳን የእርስ በርስ ጦርነት ውስጥ በቀጥታ መሳተፍ ጀምራለች ብሏል። ዘገባው የሳተላይት ምስሎችን፣ የበረራ መረጃዎችንና ምዕራባውያን ዲፕሎማቶችን ዋቢ በማድረግ እንደገለጸውም የግብጽ ጦር ባለፉት 6 ወራት በሱዳን የፈጥኖ ደራሽ ኃይሎች ላይ የድሮን ጥቃቶችን ሲሰነዘር መቆየቱን ያመለክታል። ጥቃቶቹ የሚነሱትም በግብጽና ሱዳን ድንበር አቅራቢያ በሚገኘው ምስራቅ ኦዊናት የግብርና ፕሮጀክቶች ውስጥ ተሸሽጎ ከሚገኘው ወታደራዊ ጣቢያ መሆኑም ተገልጿል። ጣቢያው ሲታይ ሲቪል ቢመስልም የሳተላይት ምስሎች ግን ሁለተኛ የአውሮፕላን ማኮብኮቢያ 17 ያህል የአውሮፕላን ማቆሚያዎችና ዘመናዊ የሳተላይት መገናኛ ዘዴዎች መገንባታቸውን ያሳያሉ ተብሏል። እንደ ኒውዮርክ ታይምስ የምርመራ ዘገባ መረጃ ከሆነ የድሮን ጥቃቶቹ በሱዳን ግዛት ውስጥ የሚገኙ የፈጥኖ ደራሽ ኃይሎች ይዞታዎችን ኢላማ ያደረጉ ሲሆን ይህም ደግሞ ቀደም ሲል በርካታ የውጭ ኃይሎችን ባሰባሰበው ግጭት ላይ አዲስ ገጽታ አክሎበታል። ቻይና አሜሪካ ለታይዋን የጦር መሳሪያ ስታቀርብ መጠንቀቅ አለባት ስትል በፕሬዝዳንቷ በኩል አሳሰበች። የቻይና ፕሬዝዳንት ሺ ጂንፒንግ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለታይዋን የጦር መሳሪያ ሲያቀርቡ ጥንቃቄ የተሞላበት እንዲሆን አሳስበዋል። ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር በስልክ ውይይት ያደረጉት ፕሬዝዳንት ሺ ደሴቷን በቻይናና በአሜሪካ ግንኙነት ውስጥ በጣም አስፈላጊ ጉዳይ ሲሉ ጠርተዋታል። በተጨማሪም ከዋሽንግተን ጋር ላላቸው ግንኙነት ትልቅ ቦታ እንደሚሰጡና ሁለቱም ወገኖች ልዩነታቸውን ለመፍታት መንገዶችን እንደሚፈልጉ ተስፋ እንደሚያደርጉ መናገራቸውም ተዘግቧል። ትራምፕ በበኩላቸው የስልክ ውይይቱን እጅግ በጣም ጥሩና ረጅምና ጥልቅ ሲሉ ገልጸውታል። የረቡዕ የስልክ ውይይት የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመርን ጨምሮ የበርካታ ሀገራት መሪዎች በዓለም ሁለተኛ ግዙፍ ኢኮኖሚ ካላት ቻይና ጋር ያላቸውን ግንኙነት ለማደስም ተስፋ በማድረግ ወደ ሀገሪቱ ጉብኝት ማድረጋቸውን ተከትሎ የመጣ ነው። ትራምፕ በሚያዝያ ወር ቻይናን ለመጎብኘት ያቀዱ ሲሆን ይህንንም ጉዞ በጣም በጉጉት እጠብቃለሁ ሲሉ ተናግረዋል። አክለውም ቤጂንግ አሁን ካለው 12 ሚሊዮን ቶን በላይ እስከ 20 ሚሊዮን ቶን የአሜሪካን አኩሪ አተር ለመግዛት እያሰበች መሆኑንም አስታውቀዋል። ከቻይና ጋር ያለን ግንኙነትና እኔ ከፕሬዚዳንት ዢ ጋር ያለን የግል ግንኙነት እጅግ በጣም ጥሩ ነው ያሉት ፕሬዚዳንት ትራምፕ ሁለታችንም በዚህ መንገድ መቀጠል ምን ያህል አስፈላጊ እንደሆነ እንገነዘባለን ሲሉ በትሩዝ ሶሻል ማህበራዊ ድረገጽ ልጥፋቸው ላይ አስፍረዋል። የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁ ስለቆያችሁ ከልብ እያመሰገንን በያላችሁበት መልካም ቀን